ትምህርት ቤት መላክ ያለባትን የ16 ዓመት ህፃን ጦር ሜዳ አስገብቶ የጽንፈኝነትን ተግባር የአሸባሪነትን ተግባር ሲያስፈጽም ቆየ። በዩ ብሎ ሞራል ሰጥቶ አስገባ፣ አስገደለ። በውጊያ መሃል እነሱ ቲማቲም አይደለም የሚወረውሩት፣ ሲዋጉ ተመቱ፣ ሲቀጠቀጡ በዛ መሃል ልጅቷ ሞተች። ስትሞት ግን ገና ለገና የባለፈውን የመካነ ሰላሙን አጀንዳ ህዝብ የተቀረጸውን ለማጥፋት ምን አድርገው ቀየሩ? ወታደሩ እንደዚህ አድርጎ ማርኮ እኛ ከሞተች በኋላ ምን ልታደርግልን? ባትሞት ደስ ይለን ነበረ። ተፈጠረ አርፎ መቀመጥ ነበር። መከላከያን መጋፈጥ በዚህ ልክ ዋጋ ያስከፍላል። የኢትዮጵያ ህዝብ መንቃት፣ እኛ ለኢትዮጵያ ህዝብ ብለን ነው እንደዚህ ተንከራተተን ያለነው። መልሰን ሴት ልጅ እንደዚህ የሚያደርግ ህሊና ሞራልም የለንም። የኢትዮጵያ ህዝብ ማወቅ ያለባችሁ ይሄ ነው። ይሄ አጀንዳ ነው፣ የውሸት አጀንዳ፣ ፕሮፓጋንዳ፣ ከእውነት የራቀ ውሸት ነው። እህት አለን፣ እናት አለን፣ ቤተሰብ አለን። እኛ እንወዳችኋለን።